ቴሌግራም ምናምን የለም ነው ቢጠቀም አይሆንም ስለ ፕሮግራሙን ለማበላሻት የመጣው እንዴት አይነት ነገር ነው እስካሁን ጊዜ ሰተን ጭራሽ ስልካችንን አይሆንም በጭራሽ እኔ ስልኬን አልሰጥም ጊዜ ሰጥቷል እሺ አመሰግናለሁ አቻታለሁ እሺ የሱን እንግዲህ አይቻል በጣም አመሰግናለሁ እሺ አንቺ ስልክ እኔ እንኳን እንደ አንድ ፕሮግራም አለ እንትን አይደለም አይሆንም ለምሳሌ ወይ ሰርጌ ነው እንደ አይነት ፕሮግራም አላደርግም በቃ አሁን ደስታቸው አትወጣጣቸው በቃ አልሰጥም አለች አይደል በቃ አሁን ደስታቸው እንትን አይሆንም እኔ ስልኬን አልሰጥም ይጨርሻለሁ ኦሬዲ ምን ሰቃል ተጨርሻለሁ አንድ ጨርሻለሁ ይቅርታና ለምን ፕሮግራሙን እያበላሸበት ነው ፕሮግራም እየተበላሸ ነው በቃ አሁን ለጊዜያችን እያባከነ እሱ ያናገረኝ እኮ ነው እሄዳለሁ ችግር የለውም እሱ ያናገረኝ አይደለም ለምን የደስታቸው ገብቶኛል ምን ችግር አለ ስልኳን ቢሰጠኝና ስልኳ ላይ ያሉት ነገሮች አንዳንድ ነገሮች ባይ ምንም ችግር የለውም በጭራሽ አይሆንም አይደለም ማይሆነው ማለት ሰው አንተን እያለች አላደርገው በጣም ታማኝ ስለሆን ካላደረገ ሰጣ አይደል እሱ እኮ ሰጠ ስልኩን በቃ ሰው አልሰጥ ካለች አልሰጥ አይደለም ከተረጋ ምን የተለየ ነገር አለ የተለየ ነገር አለ በቃ አልሰጥም ካለች አልሰጥ የተለየ ነገር አለ ምን ችግር አለ መጀመሪያም ፕሮግራሜን እኔን ታውቁኛላችሁ አይደል የዚህ ፕሮግራም እሱ ኖም ምንም ችግር የለውም አሁን እኛ እዚህ ጋር ፕሮግራሜን ያውቀዋልና ምን ችግር አለ ኖ በቃ እሱ ሰጠ እሷ ካለ አልሰጥም ካለች መጥቷል እሱማ ግን ያው ስለዚህ አይ እሱ ደግሞ እንዳይለት ፈልጓል እኮ አሁን ያለኝ አለው ደስ ብሎኛል ይታያል ለምን እንደነበረ ምን ችግር አለ አይደብረኝም አይሆንም እኔ በጭራሽ አላደርግም ገብቶኛል እሱማ እኮ አሁን አንተ የምትለው ነገር ገብቶኛል እሷ ካልሰጥም ካለች ነው ግን ፕሮግራማችን ልታበላሽ ነው የመጣው አይሆንም ሰርፕራይዝ ነው ሌላም ቦታ ሌላም ሀገር የሚደረግ ነገር ነው በጣም ቀላል ነገር ነው እኛን የሚያዝናና እኔ ደግሞ አልሰጥም ካልኩ አልሰጥም ነው ጭራሽ ሰዓቴን ገለው ጭራሽ ደግሞ ስልኬን የተለየ ነገር ያለ አስመሰለ እኔና እሺ ችግር የለውም እኔ አላየውም ምንም ችግር የለውም እኔም አላየውም እኔ አላየውም ችግር የለውም ቆንኩት እንደተማረ ሰው እንነጋገር በጭራሽ አልሰጠህም ስልኬን አይ ለኔ አትስጭኝ ችግር የለውም እኔ ያው ለሱም ቢሆን ቤት ነው የምሰጥ ፍቅር ቤት ሰጣለሁ በጭራሽ ቤት ነው አሁን ይሄ እኮ እየረበሸን ያለው ሰርጋችን እንዲበላሽ ኧረ አይደለም በቃ ለምንድን ነው አንተ ማትሰማው ሂድልኝ በቃ አትያዘኝ እንዴት አትያዘኝ ቆይ እንዴ እነሱ ያወሩ አይደል ኧረ የተጨቃጨቁ ነው በሰርጋቸው ቀን አንተ መጥተህ በጠበጥከን እኮ ምን አይነት እኮ አይደለም እኮ አዳምጠኛ ምልን ስማ መበጠጥ እኮ ነው ችግር አለ ነገር እነሱ ማየት አለባቸው አይደል እንዴ አንተ ስራተን ያዘስ ዝም በላይ ድካዚ አንተ በጣበጥከን እኮ አዳምጠኝ ምን ስማ ስራው ያዘ በሰርጋቸው ቀን ለምንድን ነው ማለት እኮ ምን ችግር አለ እንደ ተማረ ሰው ይሄ ፕሮግራም የኔ ማንም ሰው የሚያውቀው አይደለም እና እንደ ተማረ ሰው ነው ማስበው አንተ ነገር አለበት ችግር አለ የምትፈልገውን ነገር ማድረግ ትችላለህ እስኪ የምትፈልገውን ነገር አለ የምትፈልገውን ነገር አለ ማየት ትፈልጋለህ አይደል እንዴ በሰርጋቸው ችግር የለም ካሜራውን አስጠፋለሁ ካሜራውን አስፋው እንዴ በቃ አንተ በጠበጥከን ለምንድን ነው አልበጠበጥኩም አንተ ምንድን ነው የምትለኝ አንቺ ለምን በቃ አንተ ዞር ምንድን ነው ችግሩ አንተ ለምንድን ነው ዞር የምለው ዞር አይደለም ዞር አይደለም በደስታቸው ቀን አትበጥ በፍጹም አይደለም ነገርኩህ አይደል የምታመጣውን ነገር ማየት ፈልጋለሁ ነገርኩህ አይደል የምታመጣውን አምጣ የምፈልገውን ነገር አምጣ አልኩህ ለምንድን ነው የምፈልገውን ነገር አምጣ እኔ እነሱ ነው የጠየቁት አይደል በቃ አንተ ልጅ ነህ አይደል አንተ ሰራተኛ ያዘ ወንድሜ ነው ሰማኝ ሰራተኛ ሚዜም ቢሆን ወንድሜ ነው ነገርኩህ እኮ ወንድሜ ነው ሚዜም ቢሆን ሰራተኛ አንተ እዛ ወደዛ ሂድ ካሜራውን ይልሽ አስጠፋዋለሁ ይልሽ አንድ ነገር ልንገራችሁ አልፈልግም ለምን ቤት አሳየዋለሁ ተረጋጋ በሰርጋችሁ ቤት አሳየዋለሁ ምን ችግር አለው አንተ ሰውዬ አንዴ ልታሳ አረ አንተ እንዳልተ ሂድ ወደዛ ምንም ምንድነው የምትለው በጠበጥከን እኮ ምንድነው በጠበጥኳችሁ በሰርጋችሁ በደስታቸው ቀን አንተ ምን ቸገረ የወንድሜ ሰርግ ስለሆነ የወንድሜ ሰርግ ከሆነ የራሴ ማለት ነው ነገሮቹ ማረጋጋት ነው እንጂ ስለዚህ በቃ አይደለም እንደዚህ አይደለም እናት በሰርጋችን ቀን እሺ ነው ልትበጠበጡ ወይም ደግሞ ልትጣሉ እኮ አይደለም ገብቷል አይደል ችግር የለም ማየት ልትጣሉ እኮ አይደለም አትንካኝ ነግሬያለሁ የኔና የሷ ጉዳይ ነው ስልኩን ስለዚህ በቃ ማየት ፈልጋለሁ በቃ ስልክሽን እሱ እንደው ነው እንጂ እኔ ምንም ሌላ ነገር እኮ የተፈጠረ ነገር እኮ የለም እኮ ገብቷል አይደል አንተ ለምንድን ነው ተፈጠረ እንጂ ከዚህ በላይ ምን ይፈጠራል ከዚህ በላይ ምን አረኩኝ በእንዚል በታርከፍከፍበታል ምንድነው ቤንዚል ምንድነው ኮንታክት ምንድነው ከሱ ጋር ምንም የለኝም ዞር በላም አይደለም የምትፈልገው ነገር አንተ ነህ እኮ አይደለም ስራህን ያዝ እንጂ አንተ ምን ባንተ የመጣ ነው እኮ አንተ ለምንድን ነው ከባለቤት እንደዛ አይደለም ባንተ ምክንያት ባንተ ምክንያት ዞር ምን ስማኝ ለምንድን ነው ህግ ያለበት ሀገር እኮ ነው ህግ ያለበት ሀገር ነው ህግ ያለበት ሀገር ነው
ምንም አታመጣም። ምን ታመጣለህ? በአንተ ምክንያት ነው። አንተ ስርዓትን ያዝ። የምን ስርዓት ነው? አንተ ትክክል ያልሆንክ ሰው ነው። አንተ ምን ሆነህ ይህን ይመስል ነበር እንግዲህ ፕሮግራሜ። ትንሽ ያሳዝናል። እስቲ በሚቀጥለው ሳምንት አዲስ ፕሮግራም ይዤላችሁ እመጣለሁ ማለት ነው። የፕሮግራም ተከታታዮች ይህን ይመስል ነበር እንግዲህ። ይህ ፕሮግራም ማዘጋጅላችሁ እኔ ዳኒ ብራስኮ ነኝ። ሎያሊቲ ቴስት ነው። ሎያሊቲ ቴስትን እንግዲህ ቤተሰብ ትሆናላችሁ ማለት ነው። ቤተሰብ በመሆን ሰብስክራይብ በማድረግ ላይክ እና ሼር በማድረግ ደግሞ ከኔ ጋር አብራችሁ ሁኑ ማለት ነው። በሚቀጥለው ሳምንት እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ቀን። ቻው ቻው።